እነሆ የዛሬ ትምህርታችን የሚሆነው ስለ ትክክለኛው የሰላት አሰጋገድ ይሆናል። አላህ Subhanahu Wa Ta'ala إن الصلاة كانت على المؤمنين كتابا موقوتا ይላል። የሰላትን ግዴታነት በማስመልከት ሰላት በአማኞች ላይ በጊዜ የተገደበና የተወሰነ ግዴታ አድርጎታል ይላል። እንግዲህ ሰላት ዋጅብ ነው ማለት ነው። የሰላትን ትልቅነት ከሚያሳዩት ነገሮች መካከል አላህ ግዴታ አድርጎ በዚህ አይነት መልኩ ማምጣቱ እንዲሁም በነብዩ ሰለላሁ ዐለይሂ ወሰለም ላይ የተለያዩ መመሪያዎች ሲወርዱ በመድር ላይ ሲሆን ሰላትን ግን የሰላትን መመሪያ ወሰዱት ሰማይ ሄደው ነበር ረሱል ዐለይሂ ሰላቱ ወሰለም ለይለቱል ኢስራ ወልሚዕራጅ ነበር። ይህ የሰላትን ከባድነት ያሳያል። የሰላት ጉዳይ ማሳሳቢ ስለሆነ ወሳኝም ስለሆነ ከተውሂድ በኋላ ነብዩ ዐለይሂ ሰላቱ ወሰለም በንግግራቸውም በተግባራቸውም አስተምረዋል። በተግባራቸውም አሳይተው ምን ብለዋል? ሰሉ ከማ ረአይቱሙኒ እሰሊ፣ ስሰግድ እንዳያችሁት ስገዱ አሉ ረሱል ሰለላሁ ዐለይሂ ወሰለም። የትኛውም ዒባዳ ተቀባይነት የሚኖረው ሁለት አብይ መሰረታዊ መስፈርቶችን ሲያሟላ ነው። አንደኛ ለአላህ ተብሎ ሲሰራ፣ ሁለተኛ የነብዩን ሰለላሁ ዐለይሂ ወሰለም ፈለግ የተከተለ ሲሆን ነው። በዚህ ትምህርታችንም ኢንሻአላህ በአጭር ማብራሪያ መልኩ የነብዩን ሰለላሁ ዐለይሂ ወሰለም አሰጋገድ ከተክቢራ እስከ ሰላቱ መሰናበቻ ተስሊማ ድረስ ያለውን እናያለን። ወደ ሰላት ከመምጣታችን በፊት ቅድመ መስፈርቶች አሉ ከሰላት በፊት መሟላት የሚገባቸው። ሁሉንም ባይሆን የተወሰኑትን ብቻ እንመልከት። ከዛ መካከል አንዱ ሙሉ ጣሃራ ማድረግ ነው። ወደ ሰላት ሲመጣ ሙሉ ጣሃራ ያስፈልጋል። መታጠብ ግዴታ ከሆነበት አንድ ሰው ትጥበት ይፈጽማል። ከዛ በኋላ ለሰላት ውዱእ ጣሃራ ይደረጋል ሙሉ በሙሉ ማለት ነው። ይህን ካሟላ በኋላ አንድ ሰው ወደ ሰላት በሚመጣበት ጊዜ ሌላው የሚያስፈልገው ጉዳይ ምንድነው? ከሰላት በፊት ከሰላትም ጋር ተያይዞ የሚቀጥል የአለባበስ ጉዳይ ነው። የአለባበስን ጉዳይ በተመለከተ ሸሪዓው ያስቀመጠው መለኪያ አለ ለወንዱም ለሴቱም። ወንዱም በተመለከተ ከእምብርት እስከ ጉልበት ሐፍረተ ገላው ሲሆን ይሄ መሸፈን አለበት። እንደዚሁም ደግሞ ትከሻንም ይጨምራል። ነብዩ ሰለላሁ ዐለይሂ ወሰለም ማንም ሰው ሰላት በሚሰግድ ጊዜ ትከሻው ላይ ምንም ነገር ሳይኖር መስገድ የለበትም ብለዋልና፣ ስለዚህ የወንድ ሰላት ውስጥ መሸፈን የሚጠበቅበት የሰውነት ክፍል ከትከሻ ጀምሮ እስከ ጉልበቱ ድረስ ያለው ቢያንስ መሸፈን መቻል አለበት። ሚለብሰው ካጣ ግን ከእምብርት እስከ ጉልበት ያለውን መሸፈን የግድ ይኖርበታል። ነብዩ ዐለይሂ ሰላቱ ወሰላም በሁለት ልብስ ልበሱ ስገዱ ነው ያሉት። ካልቻለ ግን በአንዱ ልብስ በደንብ ተጠቅልሎ ይሰግዳል። ሴቷን በተመለከተ ከራስ ጸጉሯ ጀምሮ እስከ ታች እግሯ ድረስ መሸፈን ይኖርባታል። ባዕድ ወንድ እስከሌለ ጊዜ ድረስ ፊቷን በሰላት ላይ ፊቷን መሸፈን የለባትም። የሁለቱም የእጆቿ መዳፍና እግሯም እንደዚሁ እግሯንም አትሸፍንም። ነገር ግን ወንዶች ካሉ እነዚህን ባዕድ ወንዶች ካሉ ግን መሸፈን ይኖርባታል። ይህ እንግዲህ ሰላት ውስጥ የሚያስፈልገው ነገር ነው። ሰላት በምንሰግድ ጊዜ አለባበሳችን ምን መሆን ያለበት? የወንዱ በተለይ ስስ መሆን የለበትም። በጣም ስስ ከመሆኑም ጋር ሰውነቱ ላይ ሙሉ በሙሉ ልጥፍጥፍ ብሎ ሙሉ የሰውነቱን ቅርጽ ማሳየት የለበትም። ፎቶ ያለው ወይም ምስል ያለውን ልብስ ለብሶ መስገድ አይገባውም። እሱንም ይሁን ሌሎችን ሰጋጆች ስለሚረብሽ። ከዛ በኋላ ቀጣዩ የሚሆነው ምንድነው? ወደ ሰላት በምንገባበት ጊዜ ንያ ነው። የንያ ጉዳይ ልብ እንጂ በምላስ አይደለም የሚነየተው። የምንሰግደው የሰላት አይነት ዙሁር ይሁን ዓስር ይሁን የመሳሰሉት በምላስ አውጥተን አንናገርም፣ ዑለማዎቹ እንዳሉት ማለት ነው፣ ሙሐቂቆቹ። ምክንያቱም ንያ ልብ ነው። ማንኛውም ዒባዳ በንያ ላይ የተመሰረተ ነው። ተቀባይነት የሚኖረውም አንዱ እንቅስቃሴ ከሌላው እንቅስቃሴ፣ አንዱ ያሰጋገድ መንገድ ከሌላው የሚለይበት ከተግባሩ ባሻገር ንያ ነው። ንያ እስልምና ውስጥ ትልቅ ቦታ አለው። የንያ ቦታው መነየት ማለት ማሰብ መወሰን ማለት ነው። ማሰብና መወሰኛ ቦታ ልብ እንጂ ምላስ እንዳልሆነ የታወቀ ነው። ሐጅ ላይ ያለው ንያ ራሱን የቻለ ነው። ለማንኛውም ነወይቱ አን ኡሰሊ الظهر 4 ረክዓት مثلا 4 ረክዓን ዙህር ልሰግድ ኢማም ሆኜ ተከታይ ሆኜ ብቻዬን ልሰግድ የሚለው በአንደበት አውጥቶ መናገር ሱና አይደለም፣ ይልቁንስ ፈጠራ ነው። ምክንያቱም ነብዩም ሰለላሁ ዐለይሂ ወሰለም ይሁን ሱሐባዎቻቸው ይህን አላደረጉምና። ቀጥሎ ወደ ቂብላ መዞር ነው። ቂብላ መዞር ስንል ካዕባ ነው።
መካ የሚገኘው ካዕባ አካባቢ የሆነ ሰው ውስጥ ሐረም ውስጥ የሆነ ወደ ካዕባ ቀጥታ ፊቱን አዙሮ መስገድ ይኖርበታል በአራቱም አቅጣጫ ቢሆንም እንኳን ከካዕባ ውጭ ከሆነ እዛው መካ ክልል ሆኖ ከሐረም ውጭ ከሆነ ፊቱን ወደ ሐረም ዞሮ ይሰግዳል ከመካ ውጭ ከሆነ ወደ መካ ፊቱን በማዞር ይሰግዳል ከመካ ክልል ውጭ ያሉ አገሮች ሁሉ አቅጣጫቸውን ወደ መካ ያዞራሉ ማለት ነው ስለዚህ ያለው ሰፊ አቅጣጫ ይመለከታቸዋል ከዚህ ቀጥሎ ሱትራ ነው የሱትራ ጉዳይ በሰላት ላይ ወሳኝ ነው ምክንያቱም ሰላትን ውሻ ሴትና አህያ እንዳያቋርጠው ወይም ሌሎችም አካሎች እንዳያቋርጡት ሰዎች ትላልቅ ሰዎችም እንዳያቋርጡት መጋረጃና መከለያ ነው ሱትራ ቢያንስ አንድ ስንዝር ወይም ሁለት ስንዝር መሆን አለበት ከአንድ ስንዝር በታች መሆን የለበትም ከፍ ያለ ቦታ ወይንም ግድግዳ ወደ ግድግዳ ጠጋ ብለን እንቆማለን ሱትራ ወሳኝነት አለው አቋቋማችንም ወደሱ ጠጋ ብለን ነው የሚሆነው ሰላትን ሊያቋርጥ የመጣን ሰው መከላከል አለብን ሰላታችን እንዳይበላሽ ሱትራን ከተጠቀምን በኋላ ቀጥታ ወደ ሰላቱ ነው የምንገባው ወደ ሰላቱ ስንገባ በመጀመሪያ ደረጃ ያው የሰላት ማሰሪያ የሆነውን መግቢያ የሆነውን ተክቢራ እናደርጋለን ተክቢረቱል ኢህራም ይባላል ይህ ተክቢረቱል ኢህራም ማድረግ የሰላት የመጀመሪያው ክፍል ነው የሰላት የመጀመሪያው ወሳኙ ማዕዘን ነው እሱንም አላሁ አክበር ብለን ወደ ሰላት እንገባለን የምናነሳው አነሳስ ኖርማሊ እጃችንን ከትከሻችን ትይዩ አድርገን ወይም ደግሞ ከጆሮአችን ትይዩ አድርገን አላሁ አክበር እንላለን አላሁ አክበር በምንልበት ጊዜ የእጃችን አነሳስ ከተክቢራው ጋር አንድ ላይ መሆን ይችላል ቀድሞም ይችላል በኋላም ብናደርገው ችግር የለው ዋናው ይሄ የመግቢያ ተክቢራ የሰላት ዋና ማዕዘን ነው የመጀመሪያ ክፍል ነው ይሄን ተክቢራ ካልን ማውራት መብላት መንቀሳቀስ ሁሉ ይከለከላል